አቶ ተሰማ ሰላም ነው? ህልም ይፈታሉ ተብዬ ነበር። መፍታቱንስ ግን ጭሌን የነቀልኩበት ነው። ግን አንተ ታልማለህ እንዴ? ምን ማለት ነው? እኔ ሰው አይደለሁም እንዴ? እሱን እኮ ነው የምልህ። ምን? አይ ተረጋጋ። ያው አላማም ኢላማም የለህም ብዬ ነው። ድንጋይ ላይ ተቀምጠህ ድድን ስታሰጣ ነው የምትውለው። እንዴ እና በራሴ ድድ ምን አገባሁት? ሂድ ድዳም። ምን ነው አንተ በድዴ እኮራለሁ አልክ? አሁን ህልምህን ትናገር እንደሆነ ተናገር። ምን መሰሉት? በህልሜ ጥቁር ውሻ ሲያባረረኝ አየሁ። ካንተ ይጠቁራል? ምን ለማለት ፈልገው ነው? አይ ቶ እንትን ጥቁር ውሻ ማስረጃ አለህ? እማኝ ካለህ አቅርብ። ፖሊስ ጣቢያ ነው እንዲገባሁት? ልከሰው እኮ አይደለም የመጣሁት። እሱማ እንዴት ትከሰዋለህ? መቼም ወንድም በወንድሙ ላይ ጨክን። እርሶ ሰውዬ ለምን አልፈው ሞትን አይፈቱ? ይፈታላ ታዲያ ምን ታካብዳለህ? እንግዲህ ምንድን ነው ጥቁር ውሻ የሚያሳየው ክፉ ጎረቤት እንዳለህ ነው። ክፉ ጎረቤት? ክፉ ጎረቤት እዴ? አቶ ተሾመ እዴ ራሱ ነው ውሻው ራሱ ፖሊስ እሱን አንዴ የሚመስለው አቶ ተሾመን? አዎ። ኧረ እባክህ ከደህና ወዳጅ እንዳታጣላኝ። እርሶን በዘመድ ነው እንዴ የሚሰሩት? አይ እንደዛ ሳይሆን የቴክኒክ ስህተት ነው። ጥቁር ውሻ ክፉ ጎረቤት ሳይሆን ክፉ ሚስት እንዳለች ነው የሚያመለክተው። አይ ተውት በቃ። እርሶን በዘመድ ነው ማለት ነው የሚሰሩት? አንተ እንደዛ አይደለም። የእውነቴን ነው። ሚስት ክፉ ናት። እና እኔ ሲጀምር መች ሚስት አለኝ? እስካሁን አላገባህም እንዴ? መች አገባው? እና ግባ። ምን አባት ትጠብቃለህ? እርሶ ሰውዬ ያሞታል ወይስ በልምድ ነው የሚሰሩት? በልምድ ነው የሚሰሩት እና በዲግሪ ነው ዶማ ይሩጣ። ሲጀመር አንተ ነው ውሻው። ሰው እንዴት ራሱን ያባረራል?